በቲቪ ይሄ በአዋጅ ይወጣና ከዛ በኋላ በነጋሪት ጋዜጣ ይወጣል። በቃ ህግ ይሆናል። ፓርላማ ብቻ ነው የሚያወጣው በኢትዮጵያ ውስጥ ህግ? ተሳስታችኋል የተከበራችሁ ተመልካቾች። ፓርላማ ብቻ አይደለም ህግ የሚያወጣው አይደለም። በጣም በርካታ ሌሎች መስሪያ ቤቶች ህግ ማውጣት ይችላሉ። ህግ እስከተባለ ድረስ ማለት ነው። ፓርላማ የሚወጣው ጠንከር ያሉት ነው። ከህገ መንግስቱ በታች የሆኑ ሌሎች ህጎችን በፕሮክላሜሽን መልክ ያሉትን በፓርላማው ያወጣል። ትልልቅ ተጽዕኖ የሚፈጥሩ ህጎችን ያወጣል። ነገር ግን ሌሎች የሚወጡ መስሪያ ቤቶች ሌሎች የሚወጡ ህጎች አሉ። በተለያዩ መስሪያ ቤቶች ይወጣሉ። ለምሳሌ አሁን የከተማ አስተዳደሮች የራሳቸውን ህግ ሊያወጡ ይችላሉ። የራሳቸውን ህግ የተለያዩ አነስ ያሉ ህጎችን ማውጣት ይችላሉ። ገቨርን ለማድረግ ህዝባቸውን ለማስተዳደር ያወጣሉ። ክልሎች ያወጣሉ። እንግዲህ በርካታ ክልሎች አሉ ሀገራችን ላይ። ክልሎች የራሳቸውን ህግ ያወጣሉ። በመንተራስ መቃረን የሌለባቸው ከዋናው ሱፕሪም ኮርት ከኮንስቲቱሽን ነው እና ፌዴራል ላይ ከሚወጡ ህጎች ላይ ከአንዳንዶቹ ላይ መቃረን የለባቸውም። ግን ያንን ማሻሻል እያሻሻሉ ለህዝባቸው ፊት የሚያደርገው ህግ ያወጣሉ ይችላሉ። እና ህግ የሚያወጣው መመሪያ የሚያወጣው የሚተገበሩ ነገሮችን የሚወጣው የግዴታ ሁሌ ከፓርላማ አጠብቁ ከፓርላማ ያወጣል። ምን ልላችሁ ፈልጌ ነው? ህግ አውጪ በመሰረታዊ ደረጃ ፓርላማው። ነገር ግን ህግ አውጪ ፓርላማ ብቻ አይደለም። ሌሎች አካላት ያወጣሉ። ስቴቶች ያወጣሉ። ኢትዮጵያ ውስጥ ያሉት ክልሎች ያወጣሉ። እንዲሁም መስሪያ ቤቶች፣ ትልልቅ መስሪያ ቤቶች የራሳቸውን ህግ ያወጣሉ። ይተገበራል። ደንብ ይወጣል። ያ ይተገበራል። ህግ ነው። እሱም ራሱ ህግ ነው እና የግድ ለትናንሾቹም ህግ የግድ ፓርላማ ያወጣል ማለት አይደለም። እና ሊወጣ ይችላል። ከተማ አስተዳደሮች የራሳቸውን ማዕቀፍ ተሰጥቷቸዋል። የህግ ጁሪስዲክሽን አላቸው። በዛ ጁሪስዲክሽናቸው ህዝባቸውን ይመጥናል ያሉትን ያስተዳድራል ያሉትን ህግ በማውጣት ያቀላጥፋሉ። የህግ አስፈጻሚውና የህግ ተርጓሚው ያግዙታል ማለት ነው። በሌላ ጊዜ በሶስቱ በተመለከተ ትንሽ ጠንከር ያለ ገለጻ እና ውይይት እናደርጋለን። ሶስቱ ከሌሉ ግን ስቴት የለም። ሀገርም ለማቆም በጣም ከባድ ነው። ሶስቱ የግድ ያስፈልጋሉ። ጁዲሽሪ፣ ሌጂስሌቲቭ እና ኤክስኪዩቲቭ ወይም ደግሞ ህግ አውጭና ህግ አስፈጻሚ ተርጓሚ ግዴታ ምሰሶች ናቸው ለስቴት ወይ ደግሞ ለሀገር መገኘት መኖር በሰላም መኖር። ሶስቱ ግዴታ መኖር አለባቸው። እርስ በርስ ተጋግዘው የሚሰሩት። ዛሬ አዘጋጁላችሁ ይህን ይመስላል። በሌላ ጊዜ እንገናኛለን። እስከዛው ሰላም።